ነዳጅ እንገዛለን። የገዛውን ነዳጅ ግለሰብ ገዝቶ በራሱ ስቶር ያስቀምጣል። በራሱ ማደያ የገዛን 100 በርሜል ነው። የገዛን ከ3 ቀን በፊት ነው። ግን ቀኑ 26 27 ከደረሰ ዋጋ ሊቀየር ይችላል። ነዳጅ የለኝም ይላል። አለኮ ታች ጉድጓድ ውስጥ የኛን ነዳጅ በረከሰ ገዝቶ የለኝም ብሎ ወረፋ ሰልፍ ያስቀምጣል። አሁን ባለው ሲስተም ነዳጅ ከተገዛ በኋላ ሄዶ የሚወስደው ሾፌር ታርጋ ቁጥሩ መኪናው ስንት እንዳነሳ ይታወቃል። በጂፒኤስ ፎሎ እናደርጋለን። ካመጣ በኋላ የት እንዳራገፈው እናውቃለን። ይሄ ማደያ 100 በርሜል ወስዶ 10 ወይም 20 ከሸጠ እናውቃለን። አውቶሜትር ስለሆነ 90 በርሜል ይዞ የለኝም ካለ አውጣ ነዳጅ እንለዋለን። ከጀመርን እንደምታውቁት በጣም ጥቂት ወራት ነው። 3% ቀንሷል። አሁን ብታምኑ ባታምኑ 3% እየቆየ ሲሄድ እናያለን ውጤቱን። ኦቶሜሽን ነው። በአይሲቲ ስትራቴጂ ያስቀመጥናቸውን ጉዳዮች ለመመለስ ከ100 በላይ ሰርቪሶች ኦቶሜት ተደርጓል። ከ100 በላይ ለምሳሌ የትራፊክ ፖሊስ ክፍያ ቅጣት በሚመለከት አሁን ሰው መንጃ ፈቃድ ይዞ መሄድ የለበትም። ወደ ኦፊስ ላይሰንስ ለማውጣት መሄድ የለበትም። በጣም በርካታ ሰርቪሶች ኦቶሜት እየሆኑ ነው። በኦቶሜሽን ላይ የምንሰራውን በደንብ ካላወቀ ሰው በፓርክ ላይ የምንሰራውን ስራዎችና ውጤታቸውን በደንብ ካላወቀ ሰው ደህንነት ቅነሳ ላይ የምንሰራውን ካላወቀ ሰው ስራ ለመፍጠር የምናደርጋቸውን ጥረቶች ካላወቀ ሰው በዚህ ሁሉ ውርጅብኝ ውስጥ እንዴት ሰርቫይቭ እንዳደረግን አይገባውም። ቅድም እንዳልኳችሁ ፋክት አለው። ፍሬንድሺፕን አይቷል። ግን ደሃ ስንቀልብ አላየም። የደሃ መመገቢያ ቦታዎች አላየም። የኑሮ ውድነትን አይቷል። ያን ለመቀነስ ተብሎ ከ100 በላይ ቦታዎች የሰንደይ ማርኬት ተብሎ ማርኬት ለማያያዝ የሚደረገውን ጥረት ትላልቅ መሪዎች ሽንኩርት ካለበት እስከ ገበያው የሚያደርጉትን ልክ እንደ ስራ ጥረት አያውቅም። የሚያውቀው አንድ ፋክት ነው። ኑሮ ውድነት አለ። ፋክት ነው እሱ። ሙሉ ስዕል ያልያዙ ሰዎች በፋክት በጭብጥ ብቻ ስለሚኖሩ ወደ ትልቁ እውነት አያድጉም።